ሰላም ሰላም ወዳጆቼ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ እንደምታዩት ያለሁት የላውንደሪ ሩም ውስጥ ነው ያለሁት እና ላውንደሪ ሩሜን አዘጋጅቻለሁ። እንዴት እንዳዘጋጀው ለእናንተ አሳያችኋለሁ። ይህንን አይታችሁ ኢንስፓየር እንደምትሆኑበት አምናለሁ። ቪዲዮውን አይታችሁ ከወደዳችሁት ላይክ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ በመተው ኢንኮሬጅ እንድታደርጉኝ፣ ለመጀመሪያ ጊዜ ደግሞ ወደ ቻናል ላይ የመጣችሁ ሰዎች ደግሞ ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ እየጠየቁ ወደ ቪዲዮ አልፋለሁ። መልካም ቆይታ። ይሄ የምታዩት እንግዲህ የልብስ ማጠቢያ ክፍሌ ነው። ከዚህ በፊት የነበሩ እቃዎችን አውጥቻቸዋለሁ እንደገና በደንብ ለማስተካከል እንዲመቸኝ ማለት ነው። የኔ ላውንድሪ ሩም ከጋራዥ ጋር አብሮ የተያያዘ ነው። እኔ ስለ ቤት ማስተካከል፣ ማሳመር፣ ማዘጋጀት ሳስብ በየትኛውም የኑሮ ደረጃ እንሆን እያንዳንዱ የቤታችን ክፍል ትኩረት ያሻዋል ብዬ አምናለሁ። በጣም ትኩረት ያስፈልገዋል። ደግሞ ቤታችንን ባስተካከልነው ቁጥር ለመኖሪያ ምቹ ባደረግነው ቁጥር እየወደድነው ቤታችን እንጆ እያደረግነው ህይወት እየሰጠነው ነው የሚመጣው እና አሁን ብዙ ጊዜ የላውንደሪ ሩም ትኩረት የማይሰጠው ቦታ ነው። እንደ ክፍልም ከሆነ እንደዛው ብቻ ብዙ ትኩረት አይሰጠውም እና ዛሬ ኢንስፓየር ላረጋችሁ ነው ይሄንን ቪዲዮ ወደ እናንተ ሼር ያደረኩት። ይሄኛውም ክፍልም ቢሆን በደንብ ተስተካክሎ ላይን በሚያምር ሁኔታ ለመገልገል ደግሞ በሚመች ሁኔታ አድርገን ማሳመር እንዳለብን ለማሳሰብ ያክል ነው። እዚህ ላይ የምታዩቸው ሌብሎቹ ናቸው። ከአማዞን የገዛኋቸው ብዙ ስሞች አሉ። የኪችንም አለ፣ የፓንትሪ አለ። የተለያዩ ስሞችን በአንድ ላይ እንደዚህ ታሸገውና የገዛሁት። የተወሰኑ እቃዎቹ ላይ እለጥፍና ስም ሰጣቸዋለሁ። እግረ መንገዴን አንድ ጥያቄ ልጠይቃችሁና ከቤታችሁ የትኛውን ክፍል ሞር ማሳመር ትፈልጋላችሁ ወይም ትወዳላችሁ? ቤታችን ለማስተካከል ወይንም ለማሳመር ስንነሳ ሁሌም የማስታውሳችሁ ነገር ፈንክሽኑ መረሳት የለበትም፣ ፐርፐዙ መረሳት የለበትም። ለምንድን ነው የምናስተካክለው? እና በምናስተካክልበት ሰዓት ደግሞ እዛ የምናስተካክልበት ቦታ ላይ የምንገለገልባቸው እቃዎች በጣም ወሳኝ ናቸው። ምክንያቱም እነሱን እቃዎች ነው በቀላሉ መጠቀም እንድንችል አድርገን በሚያምር ሁኔታ አሳምረን የምናስቀምጣቸው ማለት ነው። ለምሳሌ አሁን ስለ ፈንክሽን ሳወራ እዚህ ሩም ውስጥ ለምሳሌ የኪችን እቃዎችን ባመጣ፣ የቤድሩም እቃዎችን አላደል ወይም ደግሞ ዝም ብሎ ማስጌጫ እቃዎችን ብቻ ብሰበስብ ምንም ትርጉም የለውም። ምክንያቱም እዚህ ክፍል ልገለገልባቸው የሚገቡ እቃዎች ነው ሊኖሩ የሚገባው በትክክለኛው። ስለዚህ ሁሌ ያንን መርሳት የለብንም ብዬ አምናለሁ። እነዚህ ላውንደሪ ፓድ ናቸው። ከፈሳሹ የልብስ ማጠቢያ ሳሙና ይልቅ ሞር እነዚህ ይመቹኛል። ለእቃ ማጠቢያም ቢሆን ራሱ የእቃ ማጠቢያውን የዲሽዋሸር ፓድ ነው የምጠቀመው። እነዚህ የምታያቸው ጃሮችን ሌሎችም አሉ፣ በኋላ ላይ ታያቸዋላችሁ። ከሆም ጉድስ ነው የገዛኋቸው። ሆም ጉድስ ባለፈው እንደነገርኳችሁ በጣም የኔ ፌቨራይት ስቶር ነው። የተለያዩ አይነት እቃዎች አላቸው። በጣም ብዙ አይነት እቃዎች አላቸው። ዋጋቸውም በጣም ተመጣጣኝ ቆንጆ ዋጋ ነው እና እኔ በብዛት እቃዎችን አክሰሰሪዎችን መግዛት ስፈልግ እዛ ሄዳለሁ እና ከዛ ነው የገዛኋቸው። ይሄ የምታዩት ሴንት ነው። ልብሳችን ሲታጠብ ቆንጆ ሽታ እንዲኖረው የሚረዳ ነው። በጣም ነው የምወደው። ሽታው በጣም ቆንጆ ነው። ረዘም ያለ ጊዜም ይቆያል። ሽታውን በራሱ ደግሞ በጣም ደስ ይለኛል እና እሱንም እንደዚሁ በቃ አድርጌ
ስም ሰጥቼ አስቀምጣለሁ። ቀሪዎቹንም ደግሞ በዚህ መልኩ እያስተካከሉ ስም እየሰጠው አስቀምጣቸዋለሁ። ከዛ በኋላ ደግሞ ወደ ማሳመር ወደ መደርደሩ እንሄዳለን። እስከ መጨረሻው ከኔ ጋር እንድትቆዩ ጋብዛችኋለሁ።
እሺ እንግዲህ ውድ ተመልካቾቼ ዛሬ እንዳያችሁት በዚህ መልኩ ላውንደሪ ሩሜን አዘጋጅቻለሁ። በጣም ጽድት አድርጌ በሚያምር ሁኔታ እናንተም እንደምትወዱት ተስፋ አድርጋለሁ። በሚቀጥለው ደግሞ በሌላ ቪዲዮ እመለሳለሁ። እስከዛ ድረስ የተባረከ ሳምንት ይሁንላችሁ።